እግዚአብሔር ጋር ፌሎሺፕ ማድረግ ማለት ማውራት ማለት ነው። በማውራትና በመስማት ውስጥ ያለ ኮሚኒኬሽን ፕሬየር እንለዋለን። ለሰው ርዕስ ፕሬየር ወይም ደግሞ ጸሎት ነው። ከምናነሳቸው ቶፒኮች መካከል አንደኛው ጸሎት ምንድን ነው፣ እንደገና ደግሞ ስንጸልይ የምንጸልየው እንዴት ነው፣ ወይም ደግሞ የምንጸልየው ምን አይነት ጸሎት ነው፣ ጸሎት ደግሞ ህይወታችን ላይ ምን ያህል ኢፌክት አለው፣ ቤኔፊትስ ምንድን ነው የሚለውን ያካትታል። ጸሎት ምንድን ነው? ፕሬየር ለእኔ ከሆሊ ስፒሪት ጋር ወይም ደግሞ ከአምላክ ጋር ፌሎሺፕ ማድረግበት እሱ ጋር ኮሚኒየን ማድረግበት ነው። ቃሉም እንደዛ ነው። አንደኛ ቆሮንቶስ ምዕራፍ 13 መጨረሻው ቁጥር ላይ ጳውሎስ ክሊክ ሲያደርጋቸው የአብ ፍቅር፣ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ህብረት ከእናንተ ጋር ይሁንላችኋል። ስለዚህ ፕሬየር ማለት ከመንፈስ ቅዱስ ጋር ህብረት ማለት፣ ኮሚኒየን ማለት፣ አንድ መሆን፣ ፌሎሺፕ ማለት ነው። ፕሬየር ማለት ልክ እንዳልከው ነው። ፌሎሺፕ ሆኖ ለምሳሌ አሁን እናንተ እያወራን ነው አይደል? ዲስከስ እያደረግን ነው። ፕሬየር አንዱ እንደዛ እና ስንጸልይ ኦልሬዲ እግዚአብሔር እንደሚሰማን አምነን የጠየቅነውን እንደምንቀበል አምነን እንደገና ደግሞ ለማውራት ወይም ለመጠየቅ ብቻ ሳይሆን ድጋሚ ለመስማት ኦልሬዲ ለምን ፕሬየር ሁለት ሰው አይደለም። ሰላም ቅዱሳን እንዴት ናችሁ? ኪንግደም ላይት ኤንድ ቮይስ ፖድካስት ኤፒሶድ 3 ነው። አሪፍ ነበር፣ ድንቅ ነበር። እና ዛሬ ደግሞ የምናነሳው ርዕስ ፕሬየር ወይም ደግሞ ጸሎት ነው። ከምናነሳቸው ቶፒኮች መካከል አንደኛው ጸሎት ምንድን ነው፣ እንደገና ደግሞ ስንጸልይ የምንጸልየው እንዴት ነው፣ ወይም ደግሞ የምንጸልየው ምን አይነት ጸሎት ነው፣ ጸሎት ደግሞ ህይወታችን ላይ ምን ያህል ኢፌክት አለው፣ ቤኔፊትስ ምንድን ነው የሚለውን ያካትታል። እስቲ ጸሎት ምንድን ነው አንተ? ፕሬየር ለእኔ ከሆሊ ስፒሪት ጋር ወይም ደግሞ ከአምላክ ጋር ፌሎሺፕ ማድረግበት እሱ ጋር ኮሚኒየን ማድረግበት ነውና ቃሉም እንደዛ ነው። አንደኛ ቆሮንቶስ ምዕራፍ 13 መጨረሻው ቁጥር ላይ ጳውሎስ ክሊክ ሲያደርጋቸው የአብ ፍቅር፣ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ህብረት ከእናንተ ጋር ይሁንላችኋል። ስለዚህ ፕሬየር ማለት ከመንፈስ ቅዱስ ጋር ህብረት ማድረግ፣ ኮሚኒየን ማድረግ፣ አንድ መሆን፣ ፌሎሺፕ ማድረግ ነው። ፕሬየር ማለት ልክ እንዳልከው ነው። ፌሎሺፕ ሆኖ ለምሳሌ አሁን እኔ እናንተ እዚህ ጋር እያወራን ነው አይደለ? ዲስከስ እያደረግን ነው። ፕሬየር አንዱ እንደዛ ነው። ከእግዚአብሔር ጋር ፌሎሺፕ ማድረግ ማለት ማውራት ማለት ነው። በማውራት እና በመስማት ውስጥ ያለ ኮሚኒኬሽን ፕሬየር እንለዋለን። እና ስንጸልይ ኦልሬዲ እግዚአብሔር እንደሚሰማን አምነን የጠየቅነውን እንደምንቀበል አምነን እንደገና ደግሞ ለማውራት ወይም ለመጠየቅ ብቻ ሳይሆን ድጋሚ ለመስማት ኦልሬዲ ለምን ፕሬየር ሁለት ሰው አይደለም። አሁን ለምሳሌ እኔ አንተ እዚህ ቁጭ ብለህ እኔ መጥቼ ዝም እያወርቼ ብሄድ ይሄ ፌሎሺፕ አይባልም፣ ኮሚኒኬሽን አይባልም። ዋን ሳይድድ ነው፣ ያ ትእዛዝ ነው የሚሆነው እንጂ ፕሬየር አይሆንም። ብዙ ጊዜ የምንሸወደው ኦልሬዲ እኛ ያለን እግዚአብሔር አለ፣ ከዛ እንመጣለን፣ እናወራለን፣ ከዛ እግዚአብሔር የራሳችንን ከወረን በኋላ ጨርሰናል እንሄዳለን። ግን ያ አምላክ ኦልሬዲ የሚሰማ የሚመልስ አምላክ ነው። ስለዚህ ከዛ ሰው ከዛ ፐርሰን ኦልሬዲ ፌሎሺፕ ልናደርግ ከዛ ሰው ጋር ልናወራ ዲስከስ ልናደርግ ከሆነ የመጣ ነው ያንን ቶፒክ ያንን ሰው መስማት አለብን። ስለዚህ ፕሬየር ሁለት ሳይድ አለው ማለት ነው። አንደኛው ማውራት እንደውም እኛ ኢቭን እግዚአብሔር እንደሚሰማ ራሱ እያመንን አይደለም በዚህ ሰዓት። በቃ ብቻ ጸልያለሁ የሚለው የጭንቅላት መስማማት በቃ እኔ እኮ ጸልያለሁ ብለን በእግዚአብሔር ፊትም ኤክስኪውዝ ለማቅረብ ነው። መተን አውርተን ብትሰማኝ ሰማኝ፣ ካልሰማኝም በቃ ይቅር፣ ብቻ ግን እኔ ተናግሬያለሁ የራሴን ድርሻ ተወጥቻለሁ ብለን ነው የምንሄደው እና ይሄ ደግሞ ትክክል አይደለም። እና ሁለት ሳይድ የሆነው አንደኛው የምትመልስበት፣ የምታወራበት፣ ኮሚኒኬት የምታደርግበት ነው። ኦልሬዲ እንደሰማን ራሱ ቼክ የምናደርገው በመስማት ውስጥ እንጂ በማውራት ውስጥ አይደለም። በማውራት ውስጥ ኦልሬዲ ያ ሰው ነው እየሰማህ እንደሆነ የምታውቀው። ግን ደግሞ ስትሰማው ኦልሬዲ ጸሎትን እንደተመለሰ እግዚአብሔር እንደተቀበለው ወይ ደግሞ በዛ ጸሎት ውስጥ አንተ ልትጸልይ ብቻ ሳይሆን እግዚአብሔር ሊመክርህ እግዚአብሔር ጋይድ ሊያደርግህም ሊሆን ይችላል። የምትጸልየው ጸሎት ብዙ ዲፍረንት ቲንግ ነው። ጸሎት አንዳንዴ ጋይዳንስ ፈልገን የምንጸልየው ፕሬየር አለ። አንዳንድ ጊዜ ደግሞ ፌሎሺፕ ለማድረግ ጀስት በፍቅር ኢንጆይ ለማድረግ የምንጸልየው ጸሎት አለ። አንዳንዴ ደግሞ የምንፈልገው ነገር ኖሮ ለመቀበልም የምንጸልየው ጸሎት አለ። በዚህ ሶስት ውስጥም ያ ፐርሰን የምትጸልይለት ፐርሰን ወይ የምትጸልይበት አምላክ
መላሽ ነው። የራሱ ፐርሰናሊቲ ያለው ያወራል፣ ይመልሳል። ስለዚህ ፕሬየር ማለት ፌሎሺፕ ሆኖ ግን ደግሞ 2% በአንድ ሳይድ ብቻ ሳይሆን 2 ሳይድድ የሆነ ነው ማለት ነው። ፕሬየር የምናወራበት ብቻ ሳይሆን የምንመልስበት፣ የምንሰማበት፣ የምንመከርበትም ቦታ ነው፣ የጸሎት ቦታ። ከኛ ደግሞ ህይወት ሼር ብናደርጋቸው ብዬ አምናለሁ። ለምን እኔ በፊት ላይ ከዚህ በፊትም ሆሊ ስፒሪት የሚለው ቶፒክ ላይ አውርቼዋለሁ እና ጸሎት እንዴት እንደጀመርኩኝ በፊት እንዴት ጸሎት ይከብደኝ እንደነበረ ከዛ ግን ምን ያህል ደግሞ እንደቀለለኝ አውርቻለሁ። እና እስቲ ደግሞ አንተ ፕሬየር እንዴት ነው ኦልሬዲ የፕሬየር ላይፍ እንዴት ነው የተጀመረው የሚለውን እስቲ ያጫውት። ያ ፕሬየር የጀመርኩት በጌታ ቤት ነው ያደግኩት። ግን ፕሬየር ምን እንደሆነ ቸርች ይጸልይ ጸልያለሁ፣ በጉባኤ መካከል ምናምን ይጸልያል። ፋሚሊ እንደዚህ ተሰብስበን ፕሬይ ስናደርግ አደርጋለሁ እኮ ግን እሱ ግን ፕሬየር አይደለም፣ እሱ ፌሎሺፕ አይደለም። ፌሎሺፕ ማለት ዋን ቱ ዋን ኢንቲሜሲ አይደለም እና ዋን ቱ ዋን አይደለም። እና የጀመርኩት እኔ ስንት ነበር? ከ5 ዓመት በፊት ነው ፕሬየር የጀመርኩት እና በፌሎ እንጀምር ምናምን ተብለን እንደ ድንገት ፌሎ ተጀመረ እና ከዛ ሲጸለይ ምናምን ይጸልያሉ እነሱ። ከዛ እኔ ግን መጸለይ አልችልም ነበር። ኢቭን በልሳን ራሱ አልተሞሉም ነበር እና ከዛ ቤት ሄጄ በቃ ይታው እንደ እነሱ እኮ ተሞሉ እኔ ምንም አያዳለም እግዚአብሔር፣ ስለዚህ እኔ መሞላት ፈልጋለሁ ምናምን ብዬ ፕሬየር ያን ተጀመረ። ከዛ የሚቀጥለው ሳምንት አንተ ነው የምታገለግለው የምታጸልየውም ስላሉ ያ ሸክም ውስጥ የገባና ከሆሊ ስፒሪት ጋር ፕሬይ ማድረግ ጀመርኩ። ከዛ የዛን ቀን ነው የተሞላሁት ራሱ ልሳን ማንም ሳይጸልይልኝ ይዘው ጸልዬ በልሳን ተሞላሁ። የእግዚአብሔርን ፓወር ኤክስፒሪየንስ ማድረግ ጀመርኩ። ህይወቴ ተቀየረ። ከዛ በኋላ ጠዋት ስነሳ በቃ እንዴት እንደተደሰትኩ ለምን ልሳን ተሞላሁ። ማንም ጸልዮልኝ አይደለም ምናምን እና የመንፈስ ቅዱስን ታንጀብል የሆነ ፕሬዘንስ ሳይ እንዴ ለካ እንደዚህ ሪል ነው ይቻላል። ለካ በህይወቴ ኤክስፒሪየንስ አድርጌ የማላውቀው ጆይ ደስታ ውስጤ ከዛ የምጠይቀውን ጥያቄ ሁሉ ሊመልስልኝ እሱ ዝግጁ እንደሆነ ሲገባኝ ወይኔ ጉድ እስከዛሬ እንዴት ነበር የማላውቀው፣ ይሄማ እንቁ ነው። ስለዚህ በፍጹም ልጥሩ አልችልም ብዬ መንከባከብ ጀመርኩና ፕሬይ ላይፍ ያለ 10 ደቂቃ የጀመረ አንድ በምዕራፍ አነባለሁ። ከዛ 10 ደቂቃ ፕሬይ አደርጋለሁ። ጌታም አመሰግነዋለሁ ቀኑ ሙሉ እንደዚህ ነበር። ከዛ ደግሞ በፌሎ ላይ ደግሞ ጌታው በቃ ክብር ይገለጥ ምናምን ክብር ምን እንደሆነ ራሱ አላውቅም ነበር ያኔ፣ ግን ኃይል ይገለጥ ምናምን ብዬ ከዛ ሳምንት ሙሉ ያ ረሃብ እየጨመረ መጣ። ወሬያችን እሱ ሆነ ምናምን እና ሳምንት ሙሉ ቀላይ ሰዎች የሚቀጥለው ሳምንት ፌሎ ስላለ ኑ የእግዚአብሔር ክብር ይገለጣ ማለት ነው። ክብር ምን እንደሆነ ሳላውቅ ማለት ነው። ግን ኃይል ኤክስፒሪየንስ ስላደረኩኝ ያኛው ኃይል እኔንማ ያገኘ እነሱ ያገኛቸዋል ብዬ ማለት ነው። እና ሳምንቱ ደረሰ። እስከ ሳምንት ድረስ በየቀኑ በቃ ይሄ ኮንሲስተንስ የሆነ ምግብ ሆነኝ ለኔ በስትክክል ማለት ነው። እና በቃ ሁለተኛ ስል ጸልዬ ነው፣ ባይብል አንብቤ ነው፣ ጠዋትም ስነሳ አንብቤ ነው ምናምን ኢቭን ወንጌል እንድሰብክ ራሱ አደረገኝ ያ ፓወር። ለምን እኔ ኤክስፒሪየንስ ያደረኩት ሰዎች ኤክስፒሪየንስ ማድረግ አለባቸው። ለምን በቃ ልነግረው የማልችለውን ደስታ ነበር ውስጥ ያገኘው። በኋላ ጆይ ነበር ያገኘው። ይሄ ሃፒነስ ሳይሆን ጆይ ነበር። ባለፈው ማውርሰናል እና ከዛ ምን ተፈጠረ? ያ የሚቀጥለው ሳምንት መጡ፣ ፌሎ ተደረገ። ከዛ ሁሉም ተንበርከኩና እኔ ቆሜ ማጸለይ ጀመርኩ። ለመጀመሪያ ጊዜ ነው ልሳኔ የተሞላው። ልሳኔ ራሱ በቃ አይኔ ጨፍኜ ስጸልየው ራሱ እየሰማሁት በቃ እባረክበታለሁ። ለምን አዲስ ስለሆነ ልክ በቃ አዲስ እቃ ወይም መኪና ሊሆን ይችላል ስጦታ እንደሰጠው ልጅ እንደዛ ነበር በቃ ሪጁዌስ አድርጌ የነበረውና የሆነ ሳንዴ ግን አይኔ ስገልጥ ከባድ የእግዚአብሔር ክብር አለ ፌሎ ላይ እና ሁሉም ተንበርከው ነው የሚጸልዩት። እኔ ብቻ ነኝ የቆምኩት አጸለይ ስለነበርኩ ማለት ነው። እና ዞር ስል ወንጌል ሰብከ ነው። በዛ ሳምንት ጌታን የተቀበለች ነበር ጓደኛችን። ማንም ሳይጸልይለት እሱ እያለቀሰ በልሳን ተሞልቶ ነበር እና የእግዚአብሔር ፕሬዘንስ ነበር። ከዛ በኋላ በቃ ሴት በቃ ከዚህ ውጪ እንደዚህ ይቻላል እንዲለካ። ስለዚህ ለማይረባ ነገር ጊዜና አላቀጥለ ምናምን አብይ ፕሬየር ላይፍ ኮምፕሊትሊ ከዛ በኋላ ለሰዓታት በቃ ሱስ ሆነብኝ። ምንም ቀኑን ሙሉ በቃ ጸልያለሁ። ልክ ዳንኤል መጽሐፍ እንደሚናገረው ዳንኤል በቀን 3 ጊዜ ይጸልይ ነበር። ለምን ምግብ ነው። ሰው በቀን 3 ጊዜም ከዛም በላይ ይበላል ላይፍ ስታይል ስለሆነ ማለት ነውና ዳንኤል እንደዛ ነበር። ኢቭን አትጸልይ ተብሎ እንኳን ትገደላለህ እየተባለ ኖ ያለ ፕሬየር ልኖር አልችልም እስትንፋስ ሆኖና ለምን ከእግዚአብሔር ጋር ነው አብረት የሚያደርገው። የመጨረሻውን ፓወር ደስታውን ኢንጆይ ላይፍ ምን እንደሆነ ኤክስፒሪየንስ የሚያደርገው ኢንቲሜሲ ውስጥ ነውና ስለዚህ ፕሬየር ላይፍ የተቀየረው ያኔ ከዛ ጊዜ ጀምሮ ስትሮንግ የሆነ ፕሬየር ላይፍ ነው ያለው። አይ ነው በጣም አንዴ እስክትገባበት ነው ወይ መንፈሳዊ ዓለም አንዴ አክሰስ አድርገህ እስክትገባ ነው። አንዴ ከገባህ በኋላ ባይደዊ በጣም ይዜ ነው። በጣም የሚጣፍጥና ደስ የሚል ነገር
እስክትገባበት ግን ያስቸግራል። ስትራግል ትንሽ ልታደርግ ትችላለህ እና ባለፈው ኤፒሶድ ላይ እንዳልኩት እኔም ይከብደኝ ነበር ጸሎት ተንበርክኬ አሁን ኖርማሊ 10 ደቂቃ መጸለይ የሚከብደኝ ሰው ነበር። ለምን ምን እንደምጸልይ አላውቅም። ስለ ጸሎትም ብዙ አልገባኝም። ይሄ በቃ አይደል አክሰስ ፖይንቱን ካላገኘ መግባት አልችልም። መንፈሳዊ ዓለም ባይ ዘ ወይ የበሮች አይ ቲንክ አልፋዋቸዋል። የበር ዓለም የጸሎት በር ሌላ አለው። የጸሎት ዓለም የሚባል በር አለ። ከዛ ደግሞ እያንዳንዱ የብለሲንግ አለ፣ የአኖይንቲንግ አለ፣ ሁሉም በር አላቸው እና ያንን በር አንዴ እስክከፍት ያታግላል። ከተከፈተ በኋላ ግን ገብተህ እንጆይ ነው። ኢየሱስም ለዛ ነው የመንግስተ ሰማያትን ቁልፍ ሰጥቻቸዋለሁ። ቁልፍ ካለ በሮች አሉ ማለት ነው። ቁልፍ ካለ ኦልሬዲ ከፍተህ መግባት ነው አንተ። ግን ቁልፉን እስክታገኘው ስትራግል ልታደርግ ትችላለህ እና ይከብዳኝ ነበር ጸሎት። በቃ እኔ 10 ደቂቃ ከጸለይኩኝ እንቅልፌ ነበር የሚመጣው። ያህላ ኮንሲስተንሲ የሆነ ፕሬየር አልነበረኝም። እንዳልከው ልሳን በእርግጥ የተሞላ ሰው ፕሬየር ይከብዳል ብያለሁ። ኦልሬዲ መንፈሳዊ ዓለም ላይ አክቲቭ ስለሆነ ልሳን ማለት መንፈሳዊ ዓለምን አክቲቭ የምናደርግበት ይሄ የሰማዩን ዓለም አክሰስ ፖይንት ነው ልሳን። በልሳን መጸለይ ልክ በዚህ ምድር ላይ ገና ስትወለድ ኔቲቭ ቋንቋ አማርኛ እንደሆነ ልክ ሰው በክርስቶስ ልክ ሲወለድ ኔቲቭ ቋንቋው ልሳን ነው። ልሳን እስካልተናገረ ድረስ ይሄ ሰውዬ ባይ ዘ ወይ አክቲቭ አይደለም ወይም ደግሞ አክሰስ አላደረገም። ላይፍ ይከብዳል። ባይ ዘ ወይ ካርናል ማይንዱን አጥፍቶ ስፒሪቹዋል ለማለት ሰው ይከብዳል። እንዴ ኢቭን ልሳን ቁልፍ እኮ ነው። ኦልሬዲ ልሳን ነገር ራሱን ያነሳል ይደረጋል። ስለዚህ አንድ ቁልፍም እንደዛው ልሳን ነው። ያ ፕሬየር ውስጥ ልሳን አለ እና አንድ አስተማሪ አለ፣ በጣም ጎበዝ አስተማሪ ነው እና የሆነ ቪዲዮ አንተን እንደውም አይ ቲንክ የሆነ ቀን ያየሁት ልከልኝ ይሆናል እና ስለ ፕሬየር 3 ነገሮች አለ ማለት ነው እና አንደኛው ፕሬየር ማለት አለ ቀደም ያነሳሁት ነው 2 ሳይድ ነው። ይሄ አንድ ሳይድ ብቻ አውርተህ በአንድ የምትመልሰው ብቻ ሳይሆን አንተ አውርተህ በቃ ልክ እግዚአብሔር ሊያወራ ሲል ቻው ብለህ ቴንክ ዩ ብለህ የምትሄድበት ሳይሆን የምትሰማበት ፌሎሺፕ የምታደርግበት ነው አለ። ከዛ ሁለተኛው ደግሞ ፕሬየር ማለት አለ ለምሳሌ ስለ ትምህርቴ ጸልዬ ስለ ትምህርቴ ጸልዬ ስለ ትዳር ካልጸለይኩኝ፣ ስለ ስራ ጸልዬ ስለ ትምህርት ካልጸለይኩኝ፣ ስለ ትምህርት ጸልዬ ስለ ቤቴ ስለ ቤተሰብ ካልጸለይኩኝ እግዚአብሔርም ስለ እንትን አግዘኝ። አሁን ለምሳሌ ስለ ትምህርቴ አግዘኝ ኃላፊነቱን እየሰጠውክ ነው። ቤተሰቤን ግን ተው አይ ካንት ቴክ ኬር ኦፍ እኔ በቃለሁ ወይም ደግሞ ለዛ ነገር እኔ በቂ ነኝ እያልክ እንደሆነ ሲናገር ደነገጥኩኝ። ለምን ኃላፊነቱን ይወስዳል እግዚአብሔር ችግር የለውም እያልክ ነው። ባልጸለይን ቁጥር እግዚአብሔርን ኢትስ ኦኬ አይ ካንት ቴክ ኬር ኦፍ እያልክ ነው ማለት እኔ ኃላፊነቱን ወስዳለሁ አንተ አታስፈልገኝም ችግር የለውም። ጌታ ሆይ ገንዘብ ፈልጋለሁ ካላችሁ እግዚአብሔር ገንዘቡን አንተ ቴክ ኬር አድርግልኝ፣ ትዳሬን ግን ችግር የለውም በራሴ አቅም ቴክ ኬር አደርጋለሁ እያለ እንደሆነ ተናገረና ደነገጥኩኝ። ለምን እኔ ዋነኝ እንትን ኃላፊነት ወስደው እንትን ብለው እኔ የት አቅም አለኝ ሲጀመር የትኛውንም ለማስተዳደር የትኛውንም ኃላፊነት ወስጄ ያን ነገር ወርክ ለማድረግ እኔ ምን አቅም አለኝ? በዛ ሰዓት ስለ ቤተሰቤ ነው እኔ ቤተሰቤ መጠበቅ አልችልም። ትምህርቴን ነው እኔ እርግጠኛ አይደለሁም ስለ ትምህርቴ ገብቷል። ያን ያህል እንደው ጎበዝ ሆነ እንኳን እንትን የምትልበት አይደለም። እዚህ ምድር ላይ ስትኖር ምንም እርግጠኛ የምትሆንበት ነገር የለም። እንደገና ስለ ትዳር ነው እኔ ምን አውቄ ነው ስለ ትዳር ስለ ስራ ነው እኔም የትኛው ካፓሲቲ ኖሮኝ ገብቷል። ደነገጥኩኝ። ከዛ ሶስተኛው ደግሞ ምን አለ prayer is a weapon አለ። it's a sword አለ። sword ማለት ይሄ ሰይፍ ነው የሚባለው። it's like a ሰይፍ ነው። ሰይፍ የሚመጣብህን ጠላት የምትከላከልበት የትኛውንም የጠላትን ዲሰፕሽን የትኛውንም ፍላጻ የትኛውንም ዲሰፕሽን የትኛውንም ውጫዊ አታኮችን የምትመልስበት ሶርድ ነው። ለምን የትኛውም ወታደር ሶርድ ሳይዝ ወደ ፋይት አይገባም፣ ወደ ዋር አይሄድም። ዓለም ማለት ለኛ ፋይት እኮ ነው። የዋር ቀጠና ምንድነው? የእንትን ቀጠና ዞን ዋር ዞን ይባላል። ስለዚህ የጦርነት ዞን ነው። እንዴት ነው ፕሬየር ሳይኖር ወይም ዌፐን ሳይኖር ገብተህ ፋይት የምታደርገው ወይም ሰርቫይቭ የምታደርገው? ወደ ጦርነት በሰፊው አይለካለም ሰው እኮ አይከለም። ኢማጂን ሶ ዩ ሃቭ ቱ ቢ ኢኩዊፕድ። አሁን ያኔ እንደውም እንትና ጳውሎስ እንዳለው ነው ኢቭን እንኳን አይደለም ሶርድ
መከላከያ ያስፈልጋል፣ ሺልድ ያስፈልጋል፣ የራስ ቁር አለ፣ እምነት አለ፣ ጋሻ አለ፣ ጽድቅ አለ፣ ጫማ ይላል። ይሄን ጫማ አስፈላጊ ነው እንኳን ሶርድ። ከዛ ሾርድን ደግሞ ምን ይላል? የእግዚአብሔር ቃል ይለዋል። እና ልክ እንደዛ ሲሆን ገረመኝ። ያ ለኔ ላይት ነው። ገብቶሃል? ላይት ማለት የእግዚአብሔር ቃል ሲበራል መገለጥ ሆኖ ሲያገኙ ያንተ ላይት ነው። ያ ሬማ ቃል ማለት ደግሞ ለዛ በር መክፈቻ ቁልፍ ማለት። ቁልፎች ማለት ላይቶች ናቸው ወይም ደግሞ መገለጦች ናቸው። ከዛ በቃ ልክ ይሄ ሲገባኝ በቃ መጸለይ አለብኝ አልኩ። ለምን እንዴት ነው ሰርቫይቭ ማድረግ የምችለው እዚህ ምድር ላይ? ያኔ ልጅ ነበርኩኝ። ከዛ አይ ፕሬድ በዚህ ማይንድሴት። ከዛ በጣም ኤሌቬት አደረገ የእንትኔ እየጨመረ መጣ። ለምን በመረዳት ነው አሁን እያደረኩት ያለሁት። ጸሎት ጸልይ ስለተባልኩኝ ቤተሰቦቼ በጌታ ስለነበሩ ቸርች ስለመሄድ የጸሎት ሴት ናት ለመባል ምናምን አይደለም የጸለየው። ገብቷል? ግዴታ ስለሚያስፈልገኝ ነው። ለራሴ ላይፍ ብዬ ነው የምጸልየው። ግዴታዬ ነው። ያኔ ነው በዚህ ማይንድሴት ወይም በዚህ መገለጥ ነው መጸለይ ጀመርኩት። እና ከዛ በኋላ ላይፍ የተቀየረ ማለት የምጸልየው ታይም 30 ደቂቃ እየጨመረ 1 ሰዓት 2 ሰዓት 3 ሰዓት መጸለይ። አሁን ላይ ሞር ደግሞ በዚህ እውቀት ላይ ከፍተህ ትገባለህ። ከገባም በኋላ ደግሞ እዛ ዓለም ላይ ደግሞ የምንቀሳቀሰው በልሳን መጸለይ መጽሐፍ ቅዱስ እንደሚናገር ራሱን ያንጻል፣ ከእግዚአብሔር ጋር ሚስጥርን ያወራል ይላል። እና በልሳን ስትጸልይ መንፈሳዊ ዓለምን አክቲቬት ታደርጋለህ፣ ብለሲንጎችን አክቲቬት ታደርጋለህ፣ ኤንጅሎችን ኮሚኒኬት ታደርጋለህ። ከምንም በላይ ደግሞ ማንም የማያውቀውን አንተና እግዚአብሔር ብቻ የምታውቁትን ዲስከሽኖች ይኖሩታል። በአማርኛ ስትጸልይ ብዙ የሚሰማ እንትን ይኖራል። ያ ሰዎች ይሰሙካል፣ ጠላት ይሰማካል። የትኛውንም ነገር ያን ነገር ለማስቆም ወይም ወደ አንተ እንዳይመጣ ሊሞክር ይችላል። ግን በልሳን ስትጸልይ ከሆነ ምንም ሊያውቅ አይችልም። ወዲ ያውቃል። ፕሬየር ዓለም ላይ በልሳን ስትጸልይ ዲመን ይሄንን ራሱ ማወቅ አይችልም። ያለ እውቀት የምታደርጊው ነገር ሲጀመር በቃ ንፋስ እንደመጎሰም ሰይጣን እውቀት ማድረግ እንዳለበት አንተን ራሱ አያውቅም። ለዛ ነው ባይዘው ብዙዎቻችንን እንዳንጸልይ ፍሪቨንት የሚያደርገን። ለምን አንዴ ጸሎት ዓለም ውስጥ ከገባን በኋላ ማስቆም እንደማይችል ያውቃል። እኛን መገደል እንደማይችል ያውቃል። ብለሲንጎቻችንን መያዝ እንደማይችል ድንገት ሲፈጠሩ ነው ከሰው እኩል ያያል። ብለሲንግ ድንገት ሲመጣ ይደነግጣል። ከዛ በኋላ ነው እንደውም እንትን ፓኒክ ሊያደርግ የሚችለው። ግን እንዳትገቡ ወይም እንዳንጸልይ በጣም ፕሪቨንት ሊያደርገን ይሞክራል። በጣም ፋይት ያደርጋል በእውቀት። ለዚህ ነው በእውቀት እኛን ልሳን እንድንተው ያደርጋል። ያ አሁን ብዙ ስለ ልሳን እኮ እንትኖች አሉ ታውቃለህ። ይሄን ብዙ ሰዎች እንደማይቀበሏቸው ማለት በልሳን መጸለይ በጣም አስፈላጊ ነገር እንደሆነ ብዙ ጊዜ አይሰበክም፣ ወራ አይነገርም። ግን ይሄ ሮንግ ነው። ለምን? በጣም አስፈላጊ ነገር ነው ለክርስቲያን። ልሳን ሳትጸልዩ መኖር ትችላላችሁ፣ ግን ልሳን ውስጥ ያለውን ብለሲንግ እና አኖይንቲንግ ልሳን ውስጥ ያለውን አክቲቬሽን ፓወሩን አታገኘውም። ኖርማል ሆነ ነው የምትኖረው። ለምን? በልሳን ማጸለይ ከሆነ አንደኛ ከመንፈስ ቅዱስ ጋር ራሱ ያለ ፌሎሺፕ የቀነሰ ነው የሚሆነው። መንፈስ ቅዱስ ደግሞ በአንድ ቦታ ይናገራል። መንፈስ ቅዱስ በእናንተ ውስጥ ሆኖ ስለ እናንተ ይቃትታል ይላል። በአማርኛ አይደለም እኮ የሚቃትት። አማርኛችን ምን ይቃትታል? በማይናገር መቃተት ነው። በማይናገር መቃተት። የማይናገር መቃተት ማለት ልሳን ኦልሬዲ ገብቷል። ማይናገር ምን ማለት ነው? ኦልሬዲ የማይወጣ ድምጽ እኮ አይደለም፣ ማይታወቅ ወይም ለአእምሮ ባዶ የሆነ። ኢቨን ጳውሎስ ብሏል በልሳን ስጸልይ አእምሮዬ ያለ ፍሬ ነው። ያለ ፍሬ ማለት አያውቀውም። ይሄ እንዲህ ነው ብለው ካልኩሌት አያደርገውም፣ ግን ፊል እናደርገዋለን። ባይዘው እኔ አሁን ብዙ ጊዜ ልሳን አይታወቅም፣ የማይታወቅ ቃል እንዴት ይጸልያል ምናምን ብዙ ሰው ይላል። ግን እኔ ሊትራሊ መንፈሳዊ ዓለም ላይ አክቲቭ ሆኜ ስጸልይ በልሳን አውቀዋለሁ ምን እየጸለይኩ እንደሆነ። የምታውቀው ግን በአእምሮ አይደለም በመንፈስ ነው ፊል የምታደርገው። እኔ አሁን ፊል አደርገዋለሁ ስለምን እየጸለይኩ እንደሆነ ፊል ማድረግ እችላለሁ። የትኛው ነገር እየተመታ እንደሆነ ዋርፌር ከሆነ በልሳነት ባይዘው ታውቀዋለህ። መንፈሳ ሻርፕ ይሆን አግሬሲቭ ትሆናለህ። ኢንቲሜሲ ከሆነ ፍቅር ይሰማሃል ሰውነት። ስለ ሰው የምትጸልይ ከሆነስ ይታወቃል። ባይዘው በልሳን ውስጥ ሆኖ በዛ ሰው ጫማ ውስጥ ነው የሚገኝ መንፈስ ቅዱስ ለመንፈሳችን ይመሰክራል አይደል? በልሳን ስንጸልይ ሞር እኛ ሳንሆን መንፈስ ቅዱስ ነው በእኛ ውስጥ ሆኖ የሚጸልየው። የዛ ሰዓት ምን ይሆናል? አክቲቬት ስለሚሆን መንፈሳዊ ዓለም ክፍት ስለሚሆን ፊል ታደርጋለህ። ኢቭን ሊሚቴሽን ራሱ የለውም የኛ ቃል ኢቭን በጣም ይሄንን
ከባድ የሆነና ኢምፖርታንት የሆነ ነገር ኢየሱስ ለምን ይመስላችኋል ከደቀ መዛሙርቱ ጋር ማይጸልይ? ለምን ይመስላችኋል? ለምን በአማርኛ የሚጸልይ ከሆነ ወይም ደግሞ በዕብራይስጥ ሊሆን ይችላል እነሱ በሚያውቁት ቋንቋ የሚጸልይ ከሆነ በቃ ኢየሱስ እንዲህ ነው ብለው ሊሚት ያደርጉት። ለዛ ነው ብቻውን ሄዶ ይጸልያል። አንድም ከደቀ መዛሙርቱ ጋር ጸልይ እዚህ ሆኖ ብሎ ሄዶ ጸልዮ ይመጣል። ለምን ሊሚቴሽን እንዳያደርጉ ማለት ነው። እግዚአብሔር ሊሚትለስ ነው። ስለዚህ ሆሊ ስፒሪት በእኛ ውስጥ ሲጸልይ ምን ማለት መሰለሽ? ለምሳሌ እኛ ሰው ነን አይደል? ሊሚቴሽን አለ፣ ያንንበት ሌቭል አለ፣ አንደርስታንዲንግ አለ ምናምን። እግዚአብሔር እኛ እንለወጣለን። አዲስ እውቀት ስናገኝ ኦኬ እያለ ቼንጅ እያደረገን ማቹር እያደረገን እግዚአብሔር አይለወጥም ነው የሚለው። ያው ነው የሚለው በሴም ነው። ከተለወጠ እግዚአብሔር አይደለም። የሆነ አንድ ፐርሰን የሚለወጠው የማያውቀው ነገር ሲያውቅ፣ እግዚአብሔር ደግሞ የማያውቀው ነገር ሁሉ ነገር ያውቃል። ስለዚህ ስለ ሁሉ ነገር ሁሉንም ነገር ያውቃል እና እሱ ሲጸልይ ማለት በእሱ ሌቭል ነው የሚጸልይ፣ በእሱ ሌቭል። ለዛ ነው በልሳን ሞር ምንጸልይ ከሆነ የእግዚአብሔርን ፉሊ ኢቨን ፈቃዱን ሆሊ ስፒሪት እኮ የሚለው እንደ እግዚአብሔር ፈቃድ ነው የሚለው ይቃታል የሚለው እና ስለ ቅዱሳን ፐርፌክት የሆነው ደግሞ ዊል የእግዚአብሔር ፍጹም ፈቃድ በዛ ላይ ሊሚቴሽን የሌለው በጋድ ሌቭል ነው ፕሬይ የምናደርገው። በጋድ ሌቭል ነው ሻርፕ እየሆነ ወደዛ ሌቭል ነው ራሱን ያመጣል። ግን እንደ ሰው መጸለይ ይችላል። አሕዛብም እኮ ይጸልያሉ ይላል አይደል? ይጸልያሉ አሕዛብ። ምንም እኮ እንደነሱ ያንን ቃል ወስደን እንደነሱ ሊሚቴሽን ካለ እንደዚህ የሆነ ፕሬይ ልንጸልይ ይችላል። ግን ሆሊ ስፒሪት በእኛ ውስጥ ከፈቀድንለት ግን ይዞን በቃ ትራቭል ነው የምናደርገው መንፈሳዊ ሚዲያም ውስጥ ማለት ነው። በጣም ወሳኝ ነገር ነው ለክርስቲያን በተለይ ፕሬየር ማለት ያለ ፕሬየር ባይዘው ምንም እንደሌለ ባዶ እጅን እንደሆንክ ነው የሚቆጠረው። ኢቭን ሰይጣን ራሱ ባይዘው የማይጸልይን ሰው አታካ ያደርግም። ለምን ዋይ ውድ ሂ ኦልሬዲ እኮ እንትን ሆኗል፣ በቃ ተቀምጧል። ያ ሰው እየጸለየ ካልሆነ ስራ እየሰራ ማለት ነው። ባይዘው በፕሬየር ውስጥ አንዱ ትልቁ ነገር የራሳችሁ ላይፍም ይሰራል። የመንፈሳዊ ዓለም ላይ ያሉ ደግሞ እንትኖችንም ትሰራለህ። ፓወር ከሰማይ ያወርዳል እኮ ነው። ያ ፓወር የምታገኘው እንደገና ደግሞ ብለሲንጎችን የምትቀበለው እያንዳንዱ ፋይት የምታደርገው ራሱ ለወንጌል ሊሆን ይችላል፣ ለአገልግሎት ሊሆን ይችላል። ካልጸለይም ምን ሆነን ምን ልናደርግ ነው ታዲያ የምንወጣው? ገብቶሃል? ሰው እኮ ፋይት ሊያደርገው ለምሳሌ እንዳልነው ወታደር ፋይት ላይ ያደርግ ጠላቱን ላይመክት ላያጠቃ አይወጣም። ስለዚህ ይሄ ፓርት ስታስበው ፕሬየር በጣም ወሳኝ ነገር ነው እና ሌላው ደግሞ ምን ጸልየው ምንድን ነው የሚለው አሁን ብዙ ጊዜ እንዳልከው ነው። ብዙ ሰው ይጸልያል፣ ግን ጸሎቶቹ እየተመለሱ ነው ወይ question mark መደረግ አለበት። ትልቁ ነገር ደግሞ ሪሊጅን አድርጎታል እንዳልኩሽ ነው ቅድም። እግዚአብሔር እንደሚሰማው አያምንም። ደስ የራሱ ባለማመን የሚጸለይ ጸሎት ባይዘው ጸሎት አይደለም፣ እግዚአብሔር አይቀበለውም። ዋን ዌይ ብቻ ነው በቃ እሱ ተናግሮ የሃይማኖት ስራ ስለሆነ በቃ እግዚአብሔር ከመለሰ የሚመልስ የራሱ ጉዳይ ብሎ ይሄዳል። ደሴማውንም ይናገራል ይሄዳል። ለዛ ነው አሕዛብ አለ በብዙ በመናገር የሚሰሙ ይመስላችኋል። ለምን እንደዛ ጸልያለች? ከመጸላችሁ በፊት ኢቭን ምን ጸልዩትን ራሱ ያውቃል፣ የሚያስፈልጋችሁን ያውቃል። ገና ጥያቄ ጌታው አለ ይስል ያውቃል ምን እንደሆነ ገና ሳልጸልየው ሳልናገረው ያውቃል። አምላክ ነው። ምንም አዲስ ነገር አምነግረው አዲስ ነገር የለም። አምላክ ነው፣ ምድራዊ አባት አይደለም። እና ስለዚህ ምን ነግረው ለመቀበል ብቻ ጠይቁ ይሰጣችሁ፣ ለምኑ ታገኛላችሁ፣ አንኳኩ ይከፈታል። ለዛ ካልሆነ ፕሬየር አይደለም። ሌላው ደግሞ ቃሉን የማታውቅ ከሆነ ባይዘጋ አትጸልይም። እኔ አሁን ትልቁ ኢፌክቲቭ መንገድ ብትለኝ አንደኛው እንዳልኩ ልሳን ነው። ለምን ልሳን ማለት 100% የእግዚአብሔርን ፍቃድ ነው የምትጸልየው። ለምን የራስ አእምሮ፣ የራስ ፍላጎት፣ የራስ አካሄድ የሌለበት ጸሎት ልሳን ነው። እሱን ከጸለይክ በኋላ ግን ሌላው ደግሞ የምትጸልየው ጸሎት ቃሉን መጸለይ የሚባል ነገር አለ። ምን ጸልየው ቃሉን ነው። ለምሳሌ እንዳልከው ቅድም ምን አለ የምትጠይቁትን አለ እንደምትቀበሉ ብታምኑ ይሆንላችኋል አለ። ይሄ ቃል የማያውቅ ሰው ባለማመን ውስጥ ሆኖ ቢጸልይ ያ ጸሎቱ ተመላሽ አይሆንም። ግን ይሄን ቃል የሚያውቅ ሰውስ ኦልሬዲ ማመን እንዳለበት አውቆ ነው የሚጸልየው። ኦልሬዲ ይሆንልኛል በሚል ውስጣዊ እንትን ነው ያ ኮንፈርሜሽን እና ሙላት ነው የሚጸልየው። ኢፌክቲቭሊ ያ ጸሎት እርግጠኛ ነኝ ይመለሳል። እኔ በራሳችን ህይወት ስላየሁት ማለት ነው። ሌላው ደግሞ ምን መሰለህ ቃሉን መጸለይ ማለት ለምሳሌ ኤፌሶን ላይ የሚለው ቃል አለ የሰማይ አባታችን በመንፈሳዊ በረከት ሁሉ የባረከን
ይመስገን ይላል ሰላምታ ከቀረበላቸው በኋላ ኦሬዲ በመንፈሳዊ በረከት ሁሉ ኦሬዲ እንደተባረክ ቃሉን ትይዝና እግዚአብሔር በመንፈሳዊ በረከት ሁሉ ባርከኛል ስለዚህ በረከት አሁን መገለጥ ይጀምር ብለህ ስትጸልይ እንዴት ነው ኦሬዲ ላይመለስ እንደሚችል እንዴት አንተ አለ በረከት መኖር ትችላለህ ገብቷል የጻድቅ መንገድ ምን ይላል እንደ ንጋት ብርሃን ሙሉ ቀን እስኪሆን እየጨመረ እየበዛ እየጨመረ ይሄዳል ይሄን ቃል ምን ታደርጋለህ ኦሬዲ ጻድቅ እንደው ታውቃለህ በክርስቶስ የእግዚአብሔር ጽድቆች ነው ኦሬዲ ጻድቅ ነኝ ስለዚህ የኔ መንገድ እየጨመረ እየገዛ እየበራ ይሄዳል ብለህ ስትጸልይ ይሄ ቃል አንተ ላይ ምን ይሆናል አክቲቭ ይሆናል በነገር ሁሉ ልትቆም አትችልም ወደ ኋላ ልትቀር አትችልም አንተን የሚያዘገይ አይኖርም ለምን እየጸለይክ ያለው ቃሉን ነው ገብቷል ቃሉን በምንጸልይበት ጊዜ ራይት ደግሞ የክርስቲያን ጸሎት ቃሉን መጸለይ ባይደው የራስን ፍላጎት ሁኔታዎችን እና ደግሞ ሲጀምር በአዲስ ኪዳን መልስ እንጂ የሚጸለይ ጥያቄ ይጸለይ ዋው አዲስ ኪዳን ላይ ኦሬዲ መልስ ነው ለምሳሌ ምንም ብትፈልግ እዚህ ምድር ላይ ምንም ፈልግ መጽሐፍ ቅዱስ ውስጥ ያልገባ የትኛውም ነገር የለም ጥበብም ቢሆን የሰጠን ይላል ገንዘብም ቢሆን በረከትንም ቢሆን ተሰጥቷል ነው የጻድቅ ራስ ላይ በረከት አለ ይላል በረከት ኮነ የሚፈልግ ኦሬዲ ስራውን ሰርቶ ጨርሷል አንተ እዛ ጋር እያወቅህ በማወቅ ውስጥ ሆነ ቃሉን በመጸለየው ጊዜ ነው አክቲቭ ይሆናል የሚሄደው ትልቁ አክቲቬሽን ፖይንት ጸሎት ነው ኦሬዲ መንፈሳዊ በረከቶች ኦሬዲ ተሰጥቶናል ያልተባረክበት አንተ ላይ የሚመጣ አዲስ ነገር የለም ስለዚህ መልሱን ለመጸለይ ማለት ለምሳሌ እግዚአብሔር ባርከኝ ብለህ መጸለይና ኦሬዲ በመንፈሳዊ በረከት ተባርክ ያለው ብለህ መጸለይ ይለያል ይዘዘቁ እግዚአብሔር ባርከኝ ገንዘብ ያስፈልገኛል ይሄን ነገር ያስፈልገኛል ቤተሰቤን ማስተዳደርበት ነገር ያስፈልገኛል ጥያቄ እግዚአብሔር ባርከኛል በመንፈሳዊ ሁሉ በረከት ተባርክ ያለው በረከት በራሴ ላይ ነው እግዚአብሔር ባርኮኛል ብለህ ስትጸልይ ኦሬዲ መልሱን ነው እየጸለይክ ያለው ስለዚህ ኦሬዲ አለኝ ይበዛልኛል ሚል ማለት አለ ማለት ጳውሎስ ያለው እኮ አለኝ ይበዛልኛል እንዴት ነው አለኝ ምግብ ሲልኩለት እኮ ነው እንደዛ ተሞልቻለሁ ግን አለኝ ደግሞ ይበዛልኛል ይሄ ማይንድሴት እኮ እንጂ የሁኔታ የምግቡ ያለው ነገር አይደለም አለኝ ይበዛልኛል የሚለው ማይንድሴት ነው ለዛ ነው ሰው በጸሎት ሲጸልይ መልስ እንደሚጸልይ ማወቅ ያለበት በዚህ ሰዓት ገብቷል ጥያቄ ላይ ከሆንክ ወይዘው አሁንም ጥያቄ ሆነ ነው መጥቀር ኦሬዲ ግን እንደተሰጠህ አምነህ ወካረክስ ይሁንልህ እንዴ የጠየቃችሁትን እንደሆነላችሁ አምናችሁ ብትጸልዩ ይሆንላችኋል ማመን ማለት ነው ወይዘው መልስ መጸለይ ማለት ኦሬዲ እንደተሰጠህ ካመንክ እንዴት ነው እንድትጠይቅ የምትሄደው ኦሬዲ ተሰጥቷል ግንስ መተሄደው ምን ልታደርግ ነው መልሱን ግን ኦሬዲ እንደተሰጠ እግዚአብሔርን በቃሉ ዝትይዘው ትልቁ እግዚአብሔር የሚያከብረው ነገር ቃሉ ነው ወይዘው ለምሳሌ ምን ማለት ነው ለምሳሌ እኔ ላንቺ አይፎን ሰጥቻለሁ መልሱን ነግሬሻለሁ ጥያቄ ነበር አይፎን ትፈልጊ ነበር እኔ አይፎን ሰጥቻለሁ ብዬሻለሁ መልሱን ነግሬሻለሁ ከነገርኩሽ በኋላ እየመጣሽ አሁንም አይፎን ስጠኝ እንጂ ይባላል አጣልም ኦሬዲ ሰጥተኸኛል ወይም ገዝተህልኛል ስለዚህ ታለስጠኝ ነው ኦሬዲ ተሰጥተኝ ኢቭን ደግሞ ልክ እገዛልሻለሁ ካልኩሽ ከዛች ሞመንት ጀምሮ አይፎን እንዳለው ሰው ነው አክት የምታደርግ አይፎን አለኝ ኦሬዲ ለምን ቃሉን ይዘሽ ማለት ፌዝ ማለት ይሄ የሚታየው ሳይሆን የማናየው ነገር የሚያስረዳ ነው በዛው ሰዓት በጸለያችሁ ብዙ ሰዓት እንደተቀበላችሁ ብታምኑ ይሆናል ነው ስለዚህ ፌዝ ነው ምን ማለት ነው ፌዝ በዛው ሰዓት አለኝ ቃሉ ነው አይሰጠን ስለዚህ በቃ አሁን ጸልያለሁ ኮንፈርሜሽን ቅድም ብለናል አይደል የውስጥ እርግጠኝነት ፌዝ ውስጣችን ሲሞላ ዳሴ በቃ መጥሰውቱ ተመልሶ ለምሳሌ አይፎኑን እኮ በአካል ወይም ደግሞ ይሄ እጅሽ ላይ የሚገባው እኮ ከአንድ ሳምንት በኋላ ነው ይችላል ማለት ኦር ቢዚ ሆኜ ስላልተመቸኝ ነው ይችላል ሁለት ሳምንቱን ሙሉ ግን አይፎን እንዳለው ሰው ነው አክቲቭ ታደርግ ታስተካክላለህ ሁላ እጅሽ ላይ ለከዛ ለሰው ፎቶ ታሰራ ያ በቃ አይፎን እንደዚህ ነው ማድረግ ኮንፊደንስ ነው ያ ኮንፊደንስ ይሰጥሻል ስለዚህ በዛ ነው አክት የምታደርግ እና ከዛ ሰው አይፎን አለኝ እኮ ታለሽ ከዛ እንዴት አለ ነው ቢሉሽ እጅሽ ላይ የለም እኮ ግን እንዴ ሙሴ ይሰጥሻል ብሎኛል እሱ ደግሞ ግን ፐርሰናሊ ይወሰናል ለምሳሌ ያ አይፎን የመግዛት ካፓሲቲ ያለው ሰውና የሌለው ሰው ሲነግርሽ አታምኑ ካፓሲቲ ያለው ሰው ካንቺ በላይ ሰዎች ራሱ ያምኑት
ለምሳሌ የሆነ ጊዜ እኔ ማስታወሳለሁ እንደዚህ ለጓደኛዬ ማዘር ስልክ እገዛላለሁ ብላኛለች። አልመጣም ስልኩ አልኩት። እርግጠኛ ነኝ ከኔ በላይ ግን እኮ አላለችኝም። እኔ ጌታ ይሰጠኛል ብኛለሁ። ኦልሬዲ ጌታ ደግሞ ኮንፈርሜሽን ሰጥቶኛል እሰጣለሁ ብሎኛል። ግን ጌታ ብሎ ሰው ያምናል። በጌታ እኮ ነው። ግን ጌታ ስትል ለምን ይሄ ምንድነው? ይሄንን ሆሊ ስፒሪት አንደርስታንድ እንዳደረገ ያደርገኝና ምንድነው ሰዎች ብዙ ጊዜ ጠይቁ ያውቃል የእግዚአብሔር ዊል የሌለበት በእግዚአብሔር ቃል ያልሆነ ፕሬየር የራሳቸው ነው። ከዛ ስላልተቀበሉ ያ ሂስትሪ ምን ያደርጋቸው? ለእግዚአብሔርን ትረስት እንዳያደርጉ ታደርጋቸው። ግን እኮ የሆነ ሰንባዲ እኮ እንዲያደርግልሻለሁ ብሎ ቃሉ ሲሰጥ እኮ እርግጠኛ ነን እኮ ለምን ያ ሰንባዲ ከዚህ በፊትም ሲሰጥ ስላየ ነው ማለት ነው። ያ ከዚህ በፊት ያደረገልን ነገር ትረስት እንድናደርጉ አደረገ። ግን ስለዚህ ለዛ ነው እንደ ህፃናት ነው የሚለው ለምን ህፃናት ታሪክ የላቸው ሂስትሪ የላቸው ነው። ትልልቅ ሰዎች አሁን ስቲል እየከበዳቸው ያ ህፃናቶች ይዘላሉ አይደል? አባቴ ያቅፈኛል ምናምን ብለው ራሳቸውን በቃ እንደዚህ አይነት ፌዝ ማለት እሱ ነው። እንደ ህፃን ልጅ ነው ማለት ሂስትሪም የላቸውም። ቢያርግልኝ አያርግም ቆም ብሎ ይሄ አረ ቢዋሽኝስ ምናምን አይሉ በቃ ትረስት አድርገው ሄዶ ገዛልሻለሁ ብሎኛል ገዛላለሁ ብሎኛል አባቴ እንዲያለኝ ብለው ህፃናቶች ይናገራሉ። እኛም እግዚአብሔር ልጆች ነው። ጌታ ደግሞ ኤቭሪቲንግ አድርጎልን ግን ደግሞ ሰው ባደገ ቁጥርና ይሄ ስፒሪቹዋል ሳይሆን ቸርች ውስጥ በቆየ ቁጥር ምን ይሆናል? ይጸልያል። ከዚህ ሆነ ሳለ እንደ ሪሊጅን መጀመሪያም እኮ የጸለዩበት አጸለያ ስላልሆነ እንጂ እግዚአብሔር ጸሎትን ስለማይመልስ ወይም ስለማይሰማ አይደለም። ገብታችኋል? የትኛውም ጊዜ እግዚአብሔር ይሰማል፣ እግዚአብሔር ይመልሳል ይላል እኮ ቃሉ። እግዚአብሔር ጸሎትን እንደሚመልስ ቃሉ ላይ ተጽፏል። እርግጠኞች ነን። ቃሉ ላይ ከተጻፈ እውነት ነው፣ እርግጠኞች ነን። ግን የጸለይክበት መንገድ ወይ ደግሞ የእግዚአብሔር ታይሚንግ አለመሆን ወይ የእግዚአብሔር ፍቃድ አይደለም፣ በዛ ምክንያቶች ያ ነገር ዲሌይ ስለሆነ ወይ ደግሞ እግዚአብሔር በሌላ መንገድ አድርጎ ስለመለሳቸው እንጂ ጸሎትን እግዚአብሔር ይመልሳል። እኔ አሁን አንድ እርግጠኛ ነኝ ነገር እግዚአብሔር ጸሎትን ይመልሳል። ባይመልስ ኖሮ ጸልዩ ብሎ አይነግረንም ነበር ከመጀመሪያውም። ገብቷችኋል? እግዚአብሔር እንደማይመልስ እያወቀ እንዴት ጸልይ ይልካል? ምን ማለት እንዴት ይሆናል? ጠይቁ ታገኛላችሁ፣ መዝጊያን አንኳኩ ይከፈትላችኋል እኮ ነው የተባለው። ቃሉ ላይ ኦልሬዲ ከተናገረ እንዴት ነው እንትን ብላችሁ አጥብቃችሁ ጸልዩ ይላል። ሳታቋርጡ ጸልዩ። ብዙ ቦታ ነው ጸልዩ የሚለው። ወደ እኔ ጩህ እመልስልሃለሁ። ኢማጂን ይመልስልሃለሁ ማለት ኮንፈርሜሽን በቃ እግዚአብሔር ጸሎትን እንደሚመልስ ኮንፈርሜሽን ነው። ግን ኦልሬዲ የምትጸልየው እንዳልከው እንደ እግዚአብሔር ቃል እንደ እግዚአብሔር ሐሳብ ሲሆን ነው የሚመለሰው እንጂ አሁን ለምሳሌ እኔ ተነስቼ ዛሬ $10 ሚሊዮን እፈልጋለሁ ብል ይመልሳል እግዚአብሔር? እንደ እግዚአብሔር ፍቃድ ላይ ጸለይኩት አንደኛ ነገር። ሁለተኛ ነገርስ ለምንድን ነው የፈለኩት? ፐርፐዝ ያለው ነገር ሊኖር ይገባል። ገብቷል? ኢንቴንሽናችን እኛ ሾፍ ለማድረግ አንደኛ ነው ያታምኝ ከዛ ፕራይድ ላይፍ ለመኖር አስቤክ ይወጣ። ግን እግዚአብሔር ፐርፐዙ አንተ ላግዠሪ ላይፍ እንድትኖር ሳይሆን ኦልሬዲ በላግዠሪ ላይፍ ነው የሚያኖረን። ለምን ኦልሬዲ ክራይስትን ሰጥቶን በክርስቶስ ውስጥ የሱ ልጆች ቤተሰቦች አድርጎናል። የንጉስ ልጅ በላግዠሪ ላይፍ ነው የሚኖረው። የማለት ግን ገና ልጅ እያለ ገና 5 ዓመቱ ላይ ንግስና ላይ ይቀመጥ። ግን የሚያጣው ነገር የለም እኮ አባቱ ያለው ሁሉ ልጅ ይደረግለት በሚያስፈልገው ሰዓት በሚያስፈልገው ጊዜ። ያ ልጅ ኦልደር ሆኖ አድጎ ኃላፊነት ላይ ሲበቃ ለዛ ነገር ይታመናል። ገብቷል? ልጅ እያለ ግን እንደሞ ከሞግዚት አይለይም ይላል እኮ። ባሪያ ነው ከሞግዚት ስር ነው ይላልና እንደውም ነው ይቆጣጠሩታል። በ5 ዓመታችን ሆነን ላምበርጊኒ ካነዳን ወይ መኪና ካነዳን የራሴ መኪና ያስፈልገኛል እንደማለት ነው። አንዳንድ ጊዜ ለዛ ጌታ እዛው ጥቅስ ላይ ምን ይላል? ልጁ የሚያድግበትን ቀን ወስኗል። ማቹ እስኪያድግ ይጠብቃል። 18 ዓመት ሆኖ መንጃ ፈቃድ እስኪወጣ ድረስ ይጠብቃል። ምድራዊ አባቶቻችን እናቶቻችን እንኳን ለሴም የሆነ ነገር ያደርጋሉ እንኳን አይደለም የሰማይ አባታችን። እና ስለዚህ አሁን እኛ የምንነግራችሁ ነገር ምን መሰላችሁ? ጸሎት ማያውቅ ሰው የለም። ፕሬየር ምን እንደሆነ ማያውቅ ሰው የለም። ለምን እኛ ሀገር ይጸልያል ምናምን፣ ግን ኪዎችን ነው የምንሰጣችሁ። እና በጣም ይሄ በኪንግደም ላይት ኤንድ ቮይስ ያለበት ሪዝን ይሄ ኪንግደም አሁን ስለ ኪንግደም በኪንግደም ሜንታሊቲ ነው መሆን ያለበት። እና ቅድም እያወራ ልሳን ምንድን ነው የኪንግደም ምንድን ነው ቋንቋ ነው አሁን ያለ የገባንበት አንድ ሀገር የመንፈሳዊ ዓለም ወይም የእግዚአብሔር ዓለም መግቢያው ቋንቋ ነው። እና ለዛ ነው ከጨለማው መንግስት
ወደ ፍቅሩ ልጅ መንግስት አፈለሰን። ስለዚህ አሁን ኪንግደም ቀይረን ስለዚህ ኪንግደም ከቀየረ ኪንግደሙ እንዴት ነው ኦፕሬት የሚያደርገው? ምን አይነት ኪዎች አሉ? እና አንደኛው ላንጉጅ ኪንግደም ላንጉጅ ነው፣ ልሳን ነው አለ። ሁለተኛው ደግሞ ምንድን ነው ያለው? የእግዚአብሔር ቃል ነው። እና ቀደም በጣም እየተነካው ነበርና የእግዚአብሔር ቃል ማለት ኮንስቲቱሽን ህገ መንግስት ነው፣ የመንግስቱ መተዳደሪያ ነው። እና ለምሳሌ እኔ መንግስት ህጉን ሳላቅ ኮንስቲቱሽኑን ሳላቅ ራይቴ ልጠይቃቸው እንዲደረግልኝ ማለታቸው እንዲህ ተብሎ በአንቀጽ እንዲህ ተብሎ ተጽፏልና ስለዚህ መብት ይጠበቅልኝ ብዬ ጥያቄ አቀርባለሁ። ህጉ ላይ ከተጻፈ ይደረግልኝ ራይቴ ስለሆነ ሲቲዝን ስለሆንኩ ማለት ነው፣ የመንግስቱ ዜጋ ስለሆንኩ ማለት ነውና የእግዚአብሔር መንግስትም የእግዚአብሔር ቃል ኮንስቲቱሽን እንዲህ ተብሎ ተጽፏልና ይገባኛል። ልጅ ነኝ እዚህ መንግስት ውስጥ ገብቻለሁ ስል እንደ እግዚአብሔር ቃል የምንጠይቀውን ሁሉ እንቀበላለን ስለሚል ይሰጠናል እና ራይታችን። ስለዚህ ኪዎችን ነው ይሰጠናቸዋል። አንደኛው ምን አለ? ልሳን ነው አለ ፕሬይ ለማድረግ። ሁለተኛው የእግዚአብሔር ቃል አለ። ሶስተኛው ፌዝ ብለን ለፌዝ መጠይቃለን። ያ ቻይልድ ላይክ ፌዝ ደግሞ ሊኖረን ይገባልና እስኪ ሌላ አራተኛ የምታውቂው ኪ ምን አለ? ፕሬየር ላይ ሌላ ኪ አንዱ ደግሞ ሌላው ኦልሬዲ የጸለይከውን ጸሎት ደግሞ የምንቀበልበት አንዱ መንገድ እንዳልከው መጀመሪያ ላይ የምንጸልየው እንደ እግዚአብሔር ቃል መሆን አለበት። በልሳን የምንጸልይ ሞር የእግዚአብሔርን ፍቃድ እንጸልያለን፣ አክቲቭም ነው። ከዛ ደግሞ በእምነት መሆን አለበት የምንጸልየው። ኦልሬዲ እግዚአብሔር እንደሚሰማን አምነን እንደሚመልስ አምነን ቃሉን አምነን ነው መጸለይ ያለብን። ሌላው ደግሞ በፌዝ ወክ ማድረግ የሚባል ነገር አለ። ፕሬየር ላይ አመንክ ስለዚህ ምን ተናገርክ ነው። ገብቶሃል? አመንኩኝ ስለዚህ ተናገርኩኝ አይደል? ስለዚህ ወክ የምታደርገው በምንድን በመናገር ነው። ስለዚህ የምትጸልየውን ጸሎት ኦልሬዲ ትጸልየዋለህ እግዚአብሔር። ከጸለይከው በኋላ ምን ታደርገዋለህ? ታምነዋለህ። ከዛ ደግሞ ያመንከውን ምን ታደርገዋለህ? ትናገረዋለህ። ገብቶሃል? ሶ አንደኛው ፕሬየር ደግሞ ኮንፌሽን ነው። ኮንፌሽን የምታደርገው ራሱ ኦልሬዲ የጸለይከውን ጸሎት ነው ኮንፌሽን የምታደርገው። ስለዚህ ከፕሬየር በኋላ አሁን ብዙ ሰው ይጸልያል። በጣም ብዙ ሰው ማለት ኖርማሊ ብታያቸው በጣም የጸሎት ሰዎች ናቸው የምትላቸው ሰዎች ይኖራሉ አካባቢያችን ላይ ያሉ በአካል የምናውቃቸው ምናምን። ከዛ ግን ከጸለዩና ከተነሱ በኋላ የሚናገሯቸው ንግግሮች ያ የጸሎቱ እንዲመለስም እንዳይመለስም ያደርገዋል። ኦልሬዲ የተከሉትን ዘር አቦርት የሚያደርግ ንግግርም ይናገራሉ። ኦልሬዲ የተከሉትን ዘር ደግሞ በኮንፌሽን ውሃ እያደረጉ ልክ ፕሬየር ማለት ባይዘው ልክ አትክልት እንደመትከል ትንሽ አትክልት ቆፍረን እንደመትከል ነው። ዛሬ ኦልሬዲ ተክያታለሁ በቃ ትበቅላለች ብለህ ብትተዋት ትደርቃለች። ለምን አልኮተኮትካትም? አትክልት ምን ያስፈልጋል? ታይም ያስፈልጋል ለማደግ። ፍሩት ለማውጣት ታይም ይፈልጋል። ከዛ ደግሞ ፀሐይ ይፈልጋል፣ ውሃ ይፈልጋል፣ ምግብ ይፈልጋል። ሶ እነዚህ ምንድናቸው? እምነት አንዱ ነው። ኮንፌስ ማድረግም አንዱ ነው። ውሃ እንደማጠጣት ነው። ቶታል ኮንፌሽን ማለት ብዙ ሰው ጸልያል እኮ ኦልሬዲ ዘርቷል። 2 ቀን አይቶ በቃ አይሆንልኝም ጸልያለሁ እግዚአብሔር አልሰማኝም ካልክ ኦልሬዲ የጸለይከው የዘራኸውን ዘር ምን አደረገው? የእግዚአብሔር ጥፋት አይደለም ይሄ። እግዚአብሔር ኦልሬዲ አንዱም ደግሞ ሰው የማይመለስለት ትልቁ እሱ ነው። ትንቢቶች የማይመለሱልን አንዱም እሱ ነው። ትንቢቶቻችንን ኮንፌስ በማድረግ አክኖሌጅ በማድረግ ማፍጠን እንችላለን። ዝም ብሎ ነው የተናገረኝ ይሄንማ ሊሆን አይችልም ብለህ በመተው አቦርት እናስደርጋለን። ስለ ትንቢት በጣም ብዙ ሰው አንደርስታንድ ማድረግ ያለበት ብዬ ማስበው ፕሮፌሲ ማለት ፊቸር ዴስቲኒ ነው። እግዚአብሔር ዴስቲናችንን ተናገረ ማለት ስራ አለ ማለት እንዲህ ነው የምትደርሰው ካለ እሺ ብዬ መንገዴን አቀይሼ ከዛ ውጪ መንገድ ካለው አስተካክዬ መስራት አለብኝ። ለምሳሌ እግዚአብሔር ኳስ ተጫዋች ነው የምትሆነው ካለ ቁጭ ብዬ ኳስ ተጫዋች ሆናለሁ ጌታ ተናግሯል። ከዛ ከ10 ዓመት በኋላ አሁንም ወፍሬ ቁጭ ብዬ እግዚአብሔር ተናግሮኝ ነበረ ግን አልተፈጠረም። እነዛ ነው አሁን ይሄ በኖርማል ወይ ነው ነገር ነው። ባይ ዘ ዌይ የትንቢት እንትን ጭራሽ ሰፊ ቶፒክ ነው። ሰው ብዙ ስህተቶችን እየሰራ እየኖረ ያለው ይሄን ጌታ ከተናገረኝ 10 ዓመት አልሆነም ምን ማለት ነው?
ጌታ ከተናገረ ሆነ ነው። እግዚአብሔርም አለ ሆነ ነው። ሰማይም ይምጣ አለ ሆነ፣ ምድርም ትሆን አለ ሆነ፣ ብርሃንና ጨለማ ይሁን አለ ሆነ። ኤቭሪቲንግ ሆነ። እግዚአብሔር ቃል ወጥቶ በከንቱ አይመለስም። እግዚአብሔር ቃል እንኳን እግዚአብሔር ቃል የኛ ቃል አይመለስም። ምንድነው ችግሩ? እግዚአብሔር ከተናገረን በኋላ ትንቢት ከተነገረን በኋላ የምንሄደው አካሄድ ግን ትንቢቱ እንዲፈጥንም እንዲዘገይም እንዳይሆንም ያደርጋል። አንዳንዴ ያ ሰው ካለመዘጋጀት የተነሳ እግዚአብሔር አንድ ቃሉን ስለተናገረ ብቻ ከሱ ወይ በልጁ ይሆናል ወይ ለሌላ ሰው ይሰጣል። ያ ትንቢት በአንተ ሰራለህ ያለውን አንተ ባለመዘጋጀት ባለመጸለይ ራስህን ኢኪፕ ባለማድረግ እግዚአብሔር አቴንሽኑን እንትን ይበልና ይሞክራል ወይ አንተ እንትን ለማድረግ ስቲል ሁኔታ ውስጥ ካለ ስቲል ላይፍ ውስጥ ካለ ይሄ የኑሮ ጨዋታ ውስጥ ካለ እና መንፈሳዊ ላይ ምን እየተፈጠረ ነው ብለህ ካላየክ ያውም ደግሞ ባላጋራ ባለበት ሰዓት እንዴት ይሆናል? እንዴት ይፈጸማል? ሲጀመር ለዛ ነው ብዙ ሰዎች ይኸው ለ10 ዓመት ይኸው ለስንት ዓመት ደስ የሚል ፕሮፌሲ ነው የሚሰማው ይላል። እግዚአብሔር እንደተናገረ ይሄድ ካይደለም ማለት ነው። ገብቷል? እግዚአብሔር ነገ የትውልድ አባት አድርግሃለሁ ብሎ አንተ እዚህ ጋር ተራ ነገር ውስጥ ካለ እንዴት ነው የምትሆነው? የትውልድ አባት ምን ያስፈልገዋል? ምን መያዝ አለበት? ምን ማወቅ አለበት? ምን መማር አለበት? ገብቷል? ራስህን ኢኪፕ ማድረግ አለበት። አሁን ብዙ ሰው መበልጸግ ማይፈልግ ብዙ ሰው ማንም ሰው የለም። ዳሞ የሚፈልግ ሰው የለም። እርግጠኛ ነኝ። የምን እያደረክ ነው? ሀብታም ለመሆን ወይ ደግሞ ያ እግዚአብሔር የተናገረን ብልጽግና ለማምጣት አንተ ጋር የሚጠበቀውን አቅም ሄደሃል ወይ?